ወዴ ተበወድሶ ነው የዋልኩት። እንግዲህ ለዚች ኑሮ ለዚች ላይፍ ነው እንግዲህ የምንቦጫጨቀው የምንጣላው፣ ወንድም ከወንድሙ ጓደኛ ከጓደኛ የምትበላለው ለዚህ ህይወት ነው። ሞተ ሲባል ወይ ብለ ለማበድ ነው። ለዚች ላይፍ እኮ ነው የምንጣላው። ሚዲያ ላይ ምን ላይ ይቺ ተምፖራሪ ለሆነች ዓለም እርስ በርስ ትበላላል። ፍግም ሲል ግን ወይ ብለ መደንገጥ ነው። ተምፖራሪ ህይወት ነው ያለን። ነገ ምርሽ ብለን ድፍት እንላለን። ተኝተን ለመነሳታችን ጋራንቲ የለም። አትበላላ። አበሻ ተከባበር። እህት ከወንድም ጋር ተመካከር። የዚህ ዘመን የገዛ እህትን የምታማ ፒፕል፣ እህት ለእህት የምትተማማ የገዛ እህትን ሳትረዳ ለሌላ ፒፕል ረድተ ደግ እንድትባል የምትሞክር፣ የእናት ልጅ ተቸግራ መርዳት ያልቻልክ ሌላ የውጭ ሰው ረድተ ደግ እንድትባል የምትሞክር ደንቆሮ፣ መጀመሪያ አጠገብ ያለ እህት ወንድምህን እርዳ። መጽሐፍ ቅዱስ ላይ እህት እህቱን ይርዳ ነው የሚለው። ከእህት አልፈ ሌላ ብትረዳ እቤት ያለውን መስ እናት ተቸግራ ሌላ ጋር ብታሽቃብጥ ዋጋ የለውም። ከቻላችሁ ባላችሁበት ሃይማኖታችሁን አጥብቁ። ኤቭሪዴይ ስተኛ ንስሐ ግባ። እኔ ሁሌ ስተኛ ሳላውቅ በድፍረት አውቄ በድፍረት ለምለፈልፈው እግዚአብሔር ይቅር በለኝ ብዬ በዛው ከመረሽኩ ብዬ ቢኮዝ አንድ በጣም ወዳ ጓደኛዬ እንዳይኔ ብሌን ማያት ወልጄ ያረሰችን ጓደኛዬ ራሄል ሁሌም ማረሳት እህቴ አላርብ ሞልታ ልጇን ትምህርት ቤት ልታደርስ እልም ብላ አተናት። ይኸው ታሪክ ተቀይሮ ቆጥሮ ልጆቿና ባሏ ላይፍ ቀጥሏል፣ እየኖሩ ነው። አንድ ሰው ሲኖር ወይ ከዚህ በኋላ ልጆቿ ይኖራሉ፣ ከዚህ በኋላ ባሏ ሰው ይሆናል እንዴ? እየኖረ ነው እየኖረ ወንድ ልጅ ምናልባት ሚስቱ ሞታ በጣም ከወደዳት እናንትን ካላት አመት ከጠበቀ ጀግና ባል ነው። በአርባው ነው ልታጽናና የመጣችውን ሰው የሚጀነጅኑት። በአርባው የኔ እናት ያው አንዴ ሄዳለች፣ አንቺ እስከ ባልሽ ተለያይተሽ ቀረሽ ብሎ ያው አንዴ ሞታለች፣ ልጆቹን ብቻዬን እንዴት እችላቸዋለሁ ብሎ በአርባዋ ቀን የሚጀነጅን ወንድ ነው ያለው። በአርባው ሴቷን ቢሆን ባሏ ድፍት ካለ በኋላ የባሏ ጓደኞች ሊያጽናኑ ሲመጡ አይኑ ጥሩ ሰው ነበር፣ ልጆቹን ብቻዬን ችዬ አላሳድጋቸውም፣ ያው ላይፍ ኢዝ ጎን ይቀጥላል ምናምን ትባባላላችሁ። እውነትሽን ነው እያለ ለአጽናናሽ እያለ የፈረደበት ይችን መጠጥም ቢሆን እየያዘ ይመላለሳል፣ ወይ በዛው ጠልቆ ይገባል። ላይፍ ይቀጥላል። የሞተ ተጎዳ በቁም ራስን። እኔ አንድ ለሮምዬ በተለይ ራሄል ከሞተች በኋላ መጀመሪያ ለሮምዬ ሜክሹር ለሮምዬ ጠንቅ። በተለይ እንደዚህ ሰው ሲሞት ነው ትዝ የሚለኝ። ለሮምዬ መጀመሪያ ጊፍት መግዛቴን፣ ሮምዬ ጥሩ ምግብ መብላቷን፣ ሮምዬ ሜክሹር መዘነጧን፣ ሮምዬ መጀመሪያ ደልቷታለች። ከዛ ነው ለልጆች የማስበው። መጀመሪያ ሮምዬ ደልቷታለች። 18 ዓመት ሞልቷቸው ራሳቸውን ችለው ሲወጡ እየለመናችሁ እንኳን አይኖሩም። አሁን 22 ዓመት ሞልቷል ልጄ። ለ3 ሰዓት ተቀምጣ አደሪ ዛሬ በእናትሽ ተብላ ነው የምታድረው። ድሮ ቤቷችን እንዳልኖረች ተለምና ለማደር ትለመናለች። ዛሬ ትመጫለች ወይ ማሚ ከጓደኞቼ ጋር ቀጠሮ አለኝ። ከእናንተ በላይ ለጓደኞቻችሁ ነው ፕራዮሪቲ የሚሰጡት ልጆቻችሁ። ስለዚህ መጀመሪያ ሮምዬ መኖር አለባት። ያ የዴዝ እናት አንቲ ላይዳይ ልጄንም ጠብቃታለሁ። መጀመሪያ ራስሽን ጠብቂ። ልጅሽ ነገ ላይፏን ትኖራለች። አንቺ ብቻሽን እዛ ቤት ውስጥ ድፍት እንዳቲ። ቦይፍሬንድ ካለሽ አጠንቅሪ፣ ከሌለሽ ወጥተሽ ጥበሺ። ልጄን አንቲ ላይዳይ ያሳድጋታለሁ። የዘረዛ ራስሽን መጀመሪያ አሳድጊ። ኖረሻል እስካሁን ለሷ። ሂጂና ወጥተሽ ጠብሰሽ የራስሽን ህይወት ኑሪ። እንደኔ ሳይሽ ከኔ እድሜ ምንም አትተናነሽም። ውጭና ሄደሽ ጥበሺ፣ የራስሽን ህይወት ኑሪ። ከሌለሽ ካለሽ ደግሞ አስገቢና እሷን እዛ ላኪያት ወደ ምትሄድበት። ፓስፖርቷን ሰተሽ አሳፍሪያት።
ሄዳ እዛ ተሞዳምዳ ስትመጣ ናቷ ይስተካከላል። አንቲ ላይ ዳይ ልጄን ምንድን አንቲ ሊዳይ መጀመሪያ ለራስሽ ኑሪ። ነቃ ነቃ በይ። ቁጥርጥር ምናምን ተሰርተሽ ፀጉርሽን ፍሪዝ አድርጊ። አዳዲስ ሁማኔር ግዢ፣ ቁምጣ ግዢ፣ ታይት ግዢ። ንቅት በይ። ዴዚን የመሰለ ቦይፍሬንድ በእድሜው ተለቅ ያለ ታገኛለሽ። አንቺም ከቦይፍሬንድሽ ጋር እንጆይ ታደርጊያለሽ። የምን አባሽ መንከርፋፍ ነው? እዚህ መተሽ ልጅን አንቲ ላይ ዳዬ አንቺ ጋር አብሮ አይሞትም። ልጅ ይሄዳሉ። መጀመሪያ ልጅ ስትወልጂ እድሜያቸው ሲደርስ እንደሚሄዱ አታውቂም? አብሬ ከልጄ ጋር ካልሞትኩ ዞር ብለ እደሪ ነገ እኔ ቤቴ ብትያት አይመቸኝም ነው የምትልሽ። ሰልፍሾች ናቸው የዛሬ ልጆች። ሰልፍሽ። ለራስሽ ኑሪ። ኦርጋኒክ ቢከራ አብልቻት ለራስሽ ኦርጋኒክ ቢ ለራስሽ ቢ መጀመሪያ እሷን ኦርጋኒክ አብልቼ እንዲህ ለራስሽ ቢ ግዢ። ውጭና ሜካፕሽን ጊዜ ፀጉርሽን ነቃ ቤት አኮ ጫማ ጊዜ ቂን እያልሽ ፎቶ ልቃቂ። ቂን አባሽ ይጥፋ። ቁጥርጥር ተሰምተሽ ዘገምተኛ ከእናንተ ጋር ላይፍ ላይ መጥቼ ዩቱብ ከፍቼ እንደዚህ ነገር ይዘን መጣለን። በዚህ ፊትሽ ማንም ሊከታተልሽ የሚችል የለም። ነቃ በይ። ምንም ይዘሽ ብትመጪ የምናይሽ ነገር የለም። ዴዚ አማርኛ ኮርታፋ ስለሆነች የምታወራው ደስ ሲለሚል ጅንጀና ስትል ደስ ብላን እንጂ አንቺ ብትመጪ እርግጠኛ ነው የምነግርሽ 10 ሰው አይከተልሽም። ማንም አያይሽም። ልመጣ ነው እንደዚህ ልንሰራ ነው ምንም ብትሰሪ የምናይሽ ነገር የለም። ለዴዚ ብለን ነው የምንከተልሽ። ጅንጀና ፈረንጅ አማርኛ ቻለ ብለን ነው ልጅሽን የተከተልናት እንጂ ሌላ ወፍ የለም። የትኛው ታለንትሽ ነው የምናይሽ? ልጅሽ እኮ ነው ጅንጀና ፈረንጅ አማርኛ ቻለ ብዬ ነው እኔ ሰዓት የነበረው። ምንሽን ልናየው ነው አንቺ መተሽ? የትኛው ታለንትሽ ነው የምናይሽ? ይዤ እመጣለሁ፣ ዩቱብ ከፍታለሁ። ወፍ የሚያይሽ ወፍ የለም። እንኳን አንቺ ስንት ዶክተር ምናምን ነን ያሉ መጥተው እዚህ ቲክቶክ ላይ የሚያቸው አተው ነው የተመለሱት። ልጅሽ እኮ ጅንጀና ጅቦ ማይካዝን እያለች እኛ አማርኛ የሚችል ነጭ መጣች ደስ የምትል ብለን ነው እንጂ የትኛው ታይለንታችሁ ነው የምናየው? ይዤ ከልጄ ጋር እመጣለሁ ምናምን ምንም ይዘሽ የምትመጪው የለም። የምናየውሽም ነገር ወፍ የለም። ምነግርሽ ነገር አበሻ እንዳንቺ እንዲህ ያለ ሰው አይወድም። ነቃ በይ። ፀጉርሽም የራስሽ ከሆነ ፍሪዝ ፏ ቀንቧ ቀጭ ታኮ ጫማ ጢው ቀንቧ እያልሽ ነይ ሞክሪ። በዚህ አካሄድሽ ግን 10 ሰው ላይፍ የሚያይሽ ካገኘሽ ሊያደንቅሽ ይችላል። ምንም አሁን በዚህ ኬዝሽ ምናልባት ይሄ ኬዝ እስኪያልቅ ሊያይሽ ሰው ይችላል። ከዛ በተረፈ በዚህ ቁጥርጥርሽና በዚህ እንትንሽ ወፍ የሚያይሽ ሰው የምታገኝ አይመስለኝም። እህት አለም እዚህ ሚዲያ ላይ ከቻልሽ ቂን ከቻልሽ ጡትሽን አርገሽ ፀጉርሽን ሁማን ሄር አርገሽ ብለሽ አጫጭር ቀሚስ ታይት ቂን ይሄ በሚል እንግሊዘኛም ከቻልሽ መቼም ከነጭ ጋር ስትኖሪ እንግሊዘኛ ምች ይመስለኛል በማይክል ጃክሰን እያልሽ ሰርተሽ ልከተል። በዚህ አካሄድሽ ማንም የሚከተልሽ ስለሌለ አትርከሚ። እመጣለሁ ምናምን የትም የምትመጪው ነገር የለም። ወፍ ልጅሽን የተከተልናት ነጭ አማርኛ ቻለ ብለን እንጂ ሌላ ምን ብለን ነው? ኖ ጅንጀና ስትል ነው ልጅሽን ያየዋት። ሌላ ምን ታለንት አለ እንዴ? ነጭ ጉራግኛ ዘፈነ ብለ እኮ ነን የእሷን ዩቱብ የተከተል ነው። ነጭ ጉራግኛ ቻለ ነጭ አማርኛ ቻለ እያልን የተከተላል። ሌላ ምን ታለንት ነው? ምን የምር አርቲስት መስላሽ ነው እንዴ ልጅሽ? እንደኛ ወያር ነው ፍልሽ እኮ አበሾች የተከተልናት ነጭ አማርኛ ቻለ ብለን ነው። ሌላ ወፍ ታለንት የለም። ይዘን እንመጣለን፣ ይዘን እንሄዳለን። ምንም ይዘሽ የምትመጪው ይዘሽ የምትሄጂው ወፍ እስካሁን ያየሁት ነገር የለም። እና እኔ የምመክርሽ እንደ እናት የራስሽን ኑሮ ኑሪ። ቦይፍሬ ለእሷ ብዬ ነው የኖርኩት። እርግጠኛ ነኝ ወሰድ መለስ የሚል አበሻ ሆነ ነጭ ቦይፍሬንድ ይኖርሻል። ይሄ ሁሉ አመት ለብቻ ይኖርኩ ካልሽ እኔ ሮማን እንደ አበሻ ላምንሽ አልችልም። ከኖርሽ እንኳን
እንግዲህ ላይሽ ላይ ወጥቷል ያኛው ነገር። እሱን ስታስወጪ ጭንቅላትሽ ሊባንን ይችላል። እርግጠኛ ነኝ ወሰድ መለስ የሚል ሰው ይኖራል። ዝም ብዬ ኑሬ እሷን ሳታድግ ላይፌ ምናምን የትኛው ያበሻ ነው ልጅ ወልዶ ይሄ ሁሉ አመት ወፍ ሳታይ ለልጄ ብዬ ኖርኩ። አብሮሽ ላይኖር ይችላል። ኦፍኮርስ ሴት ልጅ ነው ያለሽ። ወጣ ገባ ግን ግድ ነው እንዴ? እንዴት ቻልኩት ልትይ ነው? አናትሽ ላይ ወጥቷል አልመለኮሽ። ልጅ ወልደሽ ተለያይተሻል። ፐርማነንት ባይኖር ወጣ ገባ ግድ ነው። እኛ ዌር ኖት ፉልሽ። ነጭ ጠብሰሽ ያገባሽ ሴትዮ እስከዚያ ጊዜ ወፍ ሳይኖር እንዴ? ለዛውም ደግሞ ነጭ ካገባሽ የነጭ ባል ምን እንደሚሰራ ሰምተናል። ነጭ ባል እናገባ ወደ ታች ወርዳሉ፣ ወደ ላይ ወርዳሉ ነው የሰማነው። እንደዚህ አይነት ነገር ለምደሽ እንዴ ብለሽ ነው ይሄ ሁሉ ላይፍ ወፍሳ ላይ ለልጄ ኖርኩ እንዴ? እኛ እናምንም ያ ሁሉ ነገር ነጩ አሳይቶሽ ከታች ወርዶ ምላሳቸው የማይሰራው ነገር የለም ነው የሚባለው። እንዴት ነው ከዛ ወዲህ ላይፍ ወፍሳ ላይ ልጄን አሳደግኩ በነጩ ትዝታ? ኧረ እኛ እናምንም። እንግዲህ እዚህ እናት እኔ አላምንሽም፣ ሌላ ሰው ሊያምንሽ ይችላል። ነጭ ባላግብተሽ ነጭ ካገባችሁ እንደሰማሁት ምንም የተባለ ነገር ላይ አፍንጫችሁ ጋር አይቀርም። እዚህ ጆሮች የማይሞክሩት የለም። አንድ ጓደኛ የነገረች በስመ አብ ሮማን ብላ የነገረች ምንድን ናቸው ነጮች እማይዙ ቀዳዳ የተባለ ነገር ሁሉ አይናችሁ ሳይቀር ይሞክራሉ ብለው ነው የነገሩኝ። ለእኔ እኔ ነጭ አግብቻ አላውቅም። ይሄን ነጭ አገባች ሴትዮ የአሜሪካን ነጭ ሀውካም ነው አንቺ እስከ ዛሬ ችዬ ልጄን ሳሳድግ ዶላይ ዊአር ኖ ብሊቪኝ ዩ። ስለዚህ ቋሚ ባል አልነበረሽም፣ ቴካዌ ነው። አሁን ቋሚ አግቢና የራስሽን ኖሪ፣ ልጅቷን ለቀቅ አርጊያት ብለን እየነገርንሽ፣ ልጅቷን ልቀቂያት፣ የራሷን ህይወት ትኑር። አንቺም ታይትሽንና ሚኒስከርትሽን አርገሽ ከሌለሽ እዚህ ቤት ትዳር ይጀመራል። ትዳር እናገናኝሻለን። እዚህ ሚዲያ ላይ ደግሞ ቁጭ ብለው ሴት ሲወጣ ሲገባ የሚጠብቁ አሉ። ነጭ ከሆነ የለመድሹ ደግሞ እንደዚህ ከታች ወረድ ቀና የሚሉ እነላውገው አሉ። ላውጋው አስፈራስ ቢኖ ቋሚ ሚስት የለውም። ነጭ አግብቶ የፈታ ነው። አንቺም ነጭ አግብተሽ ፈተሻል። ከላውጋው ጋር ተፈታተሹ። ላውጋው ነጭ አግብቼ ፈትቻለሁ ብሎ አንድ ልጅ ነው ያለው። አንቺም አንድ ልጅ ማየት ታረጋላችሁ። ላውጋውን ዮኒ ማኛ ያገናኝሽ ማየት ታረጋላችሁ ሁለታችሁም። አንቺም ሳይሽ አጭር ነሽ፣ እሱም አጭር ነው። እንደውም ቬሎ ስታደርጉ ተስተካክላችሁ አግብታችሁ እሷም ልጅቷም ትረፍ፣ እኛም እንረፍ። ላውጋ ካልሆነሽ እቴቴም አይከፋም። አበሻ አቶን እዚህ እየመጣ አበሻ ሴት የሚሳደበው አበሻ አቶ ነው። ሴጋውም ቢሆን አይጠላም። እነዚህ ካልተስማሙሽ ደግሞ አይቼ ጨምርልሻለሁ ከዚህ ሚዲያ ላይ። እኛን አታስቸግሩን እየመጣችሁ እዚህ ሚዲያ ላይ። እናት አይመጣም። ወላጅ አምጥተው ወላጅ አምጡ ሳይባሉ አፍረው ነው የቀሩት። ከዚህ በፊት ማንም ሳይገርፋት እናቴን አምጥቻ አስሞክሬያለሁ ብላ ዲቦራ ማን ነው የምትባለው እናቷ ዋሽተው ሄዱ። ወላጅኛ የምናውቀው ትምህርት ቤት ነው የሚመጣው። ማንም ሳይጥል ሌላ አረብ ሀገር ታስራ ተፈታ ይመጣቻለች። እሷም እናቷን አመጣች። ጭራሽ ሰድበውን ሄዱ። እናት እዚህ ሚዲያ ላይ አይመጣም። እኔም አንዴ መጥቼ ነው። ከዛ ልጅሽ ያለች እናቴ አሁን ቲክቶክ ቢኖራት እኔ የለሁም። ልጅሽ ወረድ ያላት አንቺ መኖር የለብሽም። ወላጅ እዚህ ቲክቶክ ላይ አይፈቀድም። ትምህርት ቤት አይደለም። ወላጅ እያመጣችሁ አታስመስክሩ። ወላጅ ስለ አንቺ ውሸት ሊያወራ ምን ሊያወራ አይችልም። ወላጅ አንቺን ነው የሚደግፈው። ወላጅ አምጣችሁ የምታስመሰክሩት ወፍ የለም። ትምህርት ቤት ነው ወላጅኛ የምናውቀው የሚመጣው። ተቃጠልን እኮ አዘን ላይ ነኝ እኔ ለራሴ። አሁን ከእናንተ ጋር የምለፈልፈው አሁን ዋናው የመጣሁበት ርዕስ እርስ በርሳችን እንከባበር። በተለይ ከወንድሞቻችሁ ተከባበሩ። እናት ከልጇ ጋር ትከባበር። ይሄ ዓለም አላፊ ጠፊ ነው። ነገ ልንመርሽ እንችላለን። ስለዚህ ዴዚም ይሄ ላለፈ ህይወትሽ አንቺም እናትሽን ብታጭ እሷም ልጇን ብታጣ
ጸጸቱ መከራ ነው። ስለዚህ ተከባብራችሁ ሶሻል ሚዲያ ላይ ወላጅ ማንም እንዳታመጣ ተማር። ወላጅ አያስፈልግም እዚህ ሚዲያ ላይ። በዴዚ እድሜ ያለ ሶሻል ሚዲያ ላይ እናቷን ባረስ አርጋት ቲክቶክ የሚባል ትጠላለች። ለ6 ወር አትመጣም። እኔ ልጄን ሳላስበው አውጥቼ ላወራሁት ቲክቶኳን አጥፍታ ሚዲያ የሚባል ነገር አበሻ እንትን ቸርች ሜዳ ቁማ ግብጽ ቸርችን ሄደችው። እናቴ ስለ እኔ ሚዲያ ላይ አወራሽ ብላ ዩአር እምባረስሚ ለእሷን የቆምኩት እንዲህ ተደረግኩ ብላ ነግራኝ ሳላስበው አወጣሁት። መቶ አፉን ሲከፍትባት ሊደፍራት የሞከረው አንሶ ልጄን ፕሮቴክት ለማድረግ በወጣሁበት ተናዳብኛለች። አልዋሻችሁም። ልጄ ዩምባረስሚ አበሻ የሚባል ከእንግዲህ እንዴት ብዬ ነው የማየው? ይቶክ አባውት ሚ ብላ እግዚአብሔርን ሳይካትሪስት እስክታይ ድረስ አምንባረስ ኢትዮጵያ ደውላ ከእህቱ ወንድሞቼ ጋር ምናምን ስታማኝ እንዲህ አርጋኝ። እኔ ግን እሷን ፕሮቴክት ጋር አርግ እንጂ ለልጆቼን የምኖረው ግን ልጆቼን ታዲያ ሶሻል ሚዲያ ላይ መታወፋቸውን ሲከፍቱ ዝም ልበል እንዴ? እግዚአብሔርን ነው የምላችሁ። ሶሻል ሚዲያ ላይ አፉን ሲከፍት ዮኒ ማኛ ሰምታው ነው የዘጋችሁ። ሊደፍራት ካለው በቀር ማሚኔን ሀርት ያደረገኝ ዮኒ ማኛ የምትዩ ሰውዬ ነው ብላ መቤቴን ልጆቼን እንሳይ ነው ምነግራችሁ። ልጆቻችሁን እዚህ ኢምባረስ ካረጋቻቸው ቲክቶክ የሚባል ኔቨር ኤቨር አላይም ብላ እንዲህ ነው ያጠፋችሁ። ስለዚህ አሁን ዴዚ እኛን ለማየት ኢምባረስ ነው የምትሆነው። ወንዱ ምንም አይመስለውም፣ አይሰማችሁም። እናቷ መታ እንደዚህ ተባብላ ሽውል ኢምባረስ። እናቷ ግን ደርቃ ታይት ለብሳ ቁምጣ አርጋ ልትመጣ ትችላለች። ኦልሬዲ የቲክቶክ ሳቢ ለምዳለች። ያ እንዲቋረጥባት አትፈልግም። ቢኮዝ አስል የሌለው መኒ ነዋ። ኢዚ መኒ አይታለች ከልጇ ጋር። እኔም ታይት አርጌ ብመጣ ሊሰጠኝ ይችላል ብላ ኦልሬዲ ሴትዮዋ ዩቱብ ተከተሉኝ ዩቱብ እንዲበሉኝ ብላ የዩቱብ ብር ለምዳለች እናትየው። አሁን በኤኒ ሚንስ ያ እንዲቋረጥ አትፈልግም። እኔ የምመክርሽ ይህንን ብር ከለመድሽ ታይትና ሚኒስከርት ገዝተሽ መነጽርሽ ከፍ ከፍ ያሉ ዲዛይነር መነጽር ፍሪዝ አርገሽ ነይና ዴዚ እናት አያም ሄር እያልሽ ሰክሺ፣ ይከተልሻል አበሻው። ልጅሽን ልቀቂያት። እንደዚህ የለፋሽበትን ልጅሽን ልቀቂያት። ላይፏን ትኑር። አንቺ የቲክቶክ እና የዩቱብ ብር ከለመድሽ የራስሽን ታለንት አምጥተሽ ግቢ አስተምሪ። ነጭ ባል አግብተሽ የነበርሽን ኤክስፒሪያንስ መተሽ አካፊን። ነጭ ባል ምን እንደሚሰራሽ የሚወድ ይኖራል፣ የማይወድ ኤክስፒሪያንስ ያለሽን አካፊ። ከዛ በተረፈ ልጅሽ ምንም ታለንት ኖሯት ሳይሆን ኖ ጅንጀና ኖ ስትል እንዴ ነጭ አማርኛ ቻለ ብለን ነው እኛ የተከተልናት። ሌላ ምን አረገች? ጉራግኛ ስዘፍን ነጭ ጉራግኛ ዘፈነ ብለን ጠቅላላ ስንከተላት ሌላ ምን ሰራች? ዴዚ የትኛው ታለንቷ ነው የምንከተላት? ነጭ አማርኛ ቻለ ብለን የተከተልናት። ጅቦ ራሱ እንግሊዘኛውን እሷ ጋር እየተለማመደ የሚችለውን እንግሊዘኛ ጅቦ አትሊስት አሁን የስ ኖ የሚለውን በደንብ ያጠነከረው ዴዚ ጋር ነው። እንግሊዘኛ ተለማመዱ የተወሰኑ ሰዎች። የሆነ ኤርትራይም በእሷ እንግሊዘኛ ችሏል። ሌላ ምንድን የሰራችሁ ዴዚ? ታለንታችንን ይዘን ከዴዚ ጋር ብቅ እንላለን፣ ፎሎ አድርጉን፣ እንዲያርጉን ምናምን ብላ ቪዲዮ አይቼ እንዴ ምንድን ነው የምንከተላት? ምን ልታሳየን ነው? የዩቱብርና የቲክቶክ ሳቢ። እኛ እኮ ፈረንጅ አማርኛ ቻለ ብለን ነው ጊፍት የሰጠናት እንጂ ምን ችላ ነው? ኖ ጅንጀና ስትል ደስ ብላን እኮ ነው። ወይኔ ነጮና ጅንጀና ነው የምትል ለካ አንቺ ነግርሻት ነው ብሩ እንዳይቆረጥብሽ ያስተማርሻት አንደኛ አማርኛ ኖ ጅንጀና። ይጀንጅና አባሽ ታያት ልጅቷን። ተቃጠልኩ። ወይ መዓልት ያለ ኦሮሞ ኖ ጅንጀና። ሮማን ኦልሶ ኖ ጅንጀና ቢኮዝ ሮማንም አግብታለች። ኖ ጅንጀና
እንዴ ነው ጅንጀና ብለን ቲክቶክ ከፍተን ተከትለው ሳቢ አግኝታ ሲያቀብጣ እጅ መውጫ አጣች እኮ በቀረባ እንደዚህ ዝም ብላ በመጣች እንዴ መከራየን እኮ። ስንት ቀን ነገርኳችሁ። ገስት የምትልኩ ሰዎች ለአቅመ ቲክቶክ ያልደረሳችሁ አትሊስት 10,000 እንኳን ቲክቶክ እንደ ዴዚ እናት እንኳን ያላገኛችሁ ጥቃቅንና አነስተኛ ቲክቶከር ገስት ላይ የመጣችሁ የምትልኩት ምን አባ ልታወራ ነው? አመዳም እንደ ልማዳችሁ አጎቴ ጣፊያ ወረደ ምናምን ብላችሁ ችግር ልታወሩብኝ እኔ ጋር የምትመጡ ሰዎች የማንንም ችግር አልቀበልም። ለአቅመ ቲክቶክ ያልደረሳችሁ 10,000 እንኳን ታለንት አድርጋችሁ ያልመጣችሁ ገስት ላይ ቂብ እያላችሁ ስታስገቧችሁ ተሳድባችሁ የምትወጡ ቲክቶካችሁ 10,000 የሆነ ሰርተ ገብተን አይተን ደህና ሰው ካልሆን ከዚህ ቤት አትገባ። ለአቅመ ቲክቶክ ያልደረሳችሁ ጥቃቅንና አነስተኛ ቲክቶከር ፕሊዝ ገስት ከመላክ እኔ ቤት አቁሙ። ማንም አያስገባችሁም። ታይታችሁ ተፈትሻችሁ ሌላ ቤት ስገቡን ያገኘው ትልቅም ቃሚ አበሻ እያስገባው ገብተ ተሳድበ ትሄዳለህ። አትሊስት 10,000 እንኳን ቲክቶክ ላይ ከመጣ የሆነ ነገር እየተገለባበጥክም ቢሆን 10,000 ሰው ፎሎ እንዲያደረግ ስራ ዝም ብለ ልቅምቃሚና ልቅምቃሚ እየመጣ እኔ ጋ ገስት እየላክ ድድህን ይሄ የቆረቆራም የሆነ ታሪክን እኔ ጋ ልታውራ እንዳትሞክር። ሀዘንን ችግርን ያለኝ ሀዘን ይበቃኛል። የሰፈሬ ልጅ ወንድሜን በሞት አጥቼ የእሱ ችግር ራሱ አናቴ ላይ ወጥቶ ሳለቅሱዬ አሁን ነው ፀጉሬን ታጥቤ 3 ቀን ድረስ ቂቤውን ሳልታጠበው ላይ የቂቤ ማሰሮ መስዬ ነው የከረምኩት በስትረስ። ሌላ ስትረስ አልቀበልም። እንትን ሄጄ ሊቢያ ገብቼ 4 ዓመት ስቀመጥ ሱዳን የነበረው ባሌ መጥቶ ተሳስተን አረገዝን። ኮንዶም ልግዛልሽ? ሊቢያ ውስጥ ምን ልትሰሪ እግርሽን ከፈትሽ? ከከፈትሽስ ኮንዶም አትጠቀሚ? ሊቢያ ውስጥ ያ ሁሉ በረሃ መውጫና መግቢያ ባልና አንቺን የምትነሱበት መንገድ ሳይኖር ተሳስተን አረገዝን። ሊቢያ ምድር ላይ ሌላ አበሻ ተወለደ። 3ኛ ለ3 ሰው እንዴት ብለው ነው የሚያልፉት? አትሰራ ወልዳለች። ባልየው ስራ የለም። ከዛ 3 ሸክም እንዴት እንሂድ? ኮንዶም ብታጡ ፌስታል የለም፣ አትቆጣጠርም። ወንድ ልጅ ደግሞ ሴት ልጅ እንዳታረግዝበት ከፈለገ ይችላል። ስሜትን ተቆጣጥረ እዚህ መተህ ካስረገዝኩ በኋላ ሮማን ላይ ጭንቅላት ላይ ዱቅ ስታስረግዝ ለእኔ አማክረ ነው እንዲያስረገዝከኝ። እንዴት ሊቢያ ምድር ላይ ያ ሁሉ በራ ላይ እንዴት እንደው ለነገሩ ስሜት መቼ እንደሚነሳ እኮ ይሄ ስሜት ከባድ ነው። አይኖ በስሜት ደግሞ መቀለር ለካ አይቻልም። ስሜት መቼ እንደሚነሳ እውነት ነው አይታወቅም። ይቅርታ ትዝ ሲለኝ የስሜት ጉዳይ አይታወቅም። ደሃ ሆነ ለመሰላችሁ ስሜት ሀዘን ላይ ሆናችሁ እንኳን ይቀሰቀሳል። የሆነ ልጅ አባቱ ሞቶ ገና ሳይቀበር የዛን ቀን ሌሊት እዛ ለቅሶ ቤት አድረን እኛን እንኳን ሳይፈሩ ሲያረጉ ሰማን። አባቱ ሞተው አስክሬናቸው ሳይቀበር ስሜት ባለጌ ነው። አባቱ ሳይቀበር ሲያረግ አይቻለሁ። ለቀስተኛ እያለ አየና ኩሽኩሽኩሽ እያሉ ቆይ እንዳይሰማ ይሰማል እኮ ቆይ እንዴ አባቱ ሞተው ስሜት አባት ሞቶ አለ እንዴ እየተባባሉ እኛ እነሱ ላረጉት ሽምቅቅ ብለን ልንሞት። ለነገሩ አባትሽ ሞቶ ስሜትሽ ተተነሳ ሊቢያ በረሃ ላይ ለምን አይነሳ? ይነሳል። ይቅርታ አድርጉልኝ እንኳን ወለድሽ ሳስበው የስሜትን ነገር ወደሽ አይደለም። ይቅርታ እውነትሽን ነው። ምን ታረጊ? በረሃ አለ መሄድ አለ። በቃ የታባቱ አይዞሽ በቃ እናልፈዋለን ሲል ሲያቅፋት ሲሟሟቁ ይነሳል ስሜት።
ይነሳል። ይቅርታ እንኳን ወለድሽ ምን ማድረግ አይቻልም። ከቻላችሁ እርዷት። እውነት ነው ይነሳል። የለቅሶ ቤቱ ትዝ ሲለኝ ይነሳል። ለቅሶ ቤት እኮ ሰልስት የቆመው ብዙ ባለ ትዳሮች ትዳር አተው እኮ ነው። ሰልስት አድራለሁ ብላ ከሰፈር ሰውዬ ጋር እየተሞዳሞዱ የማይታወቁ ልጆች ሲወለድ በአዋጅ ሰልስት ቀረ። ሰልስት ትተናል ብሎ በር ላይ መለጠፍ ተጀመረ። በሰልስት የተወለደ ልጅ እኮ ነው እዚህ አዲስ አበባ እየመጣ የሚያስቸግረን። ሰልስት ወልዶ ሰልስት አድረው የወለዱት። ሰልስት የቀረው ኢትዮጵያ ላይ አዳር ብዙ የማይታወቅ ልጆች ተወልደው ጎረቤት ለጎረቤት መከራ ኢትዮጵያ ውስጥ ተበርዶ እድር ላይ ሰልስት አቁመናል። ሰልስት የለም። ዛሬ የምትበሉት የቁም ተስካር ነው። ቡሌም የለም፣ ምንም የለም። ሀዘናችንን ጨርሰናል ይላሉ። ያሁን ደግሞ ለቀስተኞች ምን የመሰለ ልጅ ሞቶባቸው 7 ቀን ለቅሶ ቤት መደበር ያገኘን ብሎ የዛ ሰፈር ልጆች ሲሉ ለቅሷችንን ዛሬ እዚሁ እነግራችኋለን ጨርሰናል አንቀመጥም ብለው ተስፋ ህዝቡን የሚያስቆርጡት የኑሮ ውድነት ምን ለቅሶ ያስቀምጣል? ትተናል፣ ሀዘናችንን እዚህ ጨርሰናል ብለዋል ቤተሰቦቻቸው ይባላል። እኛ እኮ አንድ ሰው ሰፈር ተሞታ 40 ነው እዛ ቤት ይመላለሳል። እዝኑም ምኑም አሁን እንደ ድሮ የለም። እዝም ኬት ይመጣል? እዝም ቀረ። ሀብታም ቤት ደግሞ የሀብታም ለቅሶ፣ የእኛ ዘመዶች ለቅሶ ብታዩ ደግሞ ዛሬ ከሂልተን ሆቴል ቡሌው ከሂልተን ሆቴል ወጣንሹ እዚህ ላይ ነጭ አድርጎ የሂልተን ሆቴል እዛ ስታዩት የነበረው ሀብታም ቤት በጣም መላላሽ ሆኖ ሂልተን ማታ እራት የሚያበሉት ከሸራተን ነው። ይህ ውስኪ ነው፣ ብላክ ሌብል ድራፍት ከነቃው ዋይን እንዲህ እያልክ እየቀዳ ሞተው እኮ ነው። የሀብታም ለቅሶ ከዚህ ካነስተኛ ጥቃቅን ሰርግ በልጦ ቁጭ ብሏል ዛሬ። ለዚህ ነው በአሁን ጊዜ ፎቶ አንሽና ቪዲዮ ቀራጮች ለለቅሶ ለ40 ለ80 እንሰራለን ብለው መለጠፍ ጀምረዋል። ለምን እንዲህ አይነት ሰረሞኒ ካለ ሸራተን ከነነፍሱ ከነ ምናምኑ ውስኪ ምናምን ቀጂ ከመጣ ዋይኖት አይቀርጹትም። ለታሪክ ይቀመጣል። አባታችን ሲሞት እንደዚህ ነበር ተብሎ የሀብታም ለቅሶ፣ የድሃ ደግሞ ለቅሶ እዚሁ ላይ ጨርሰናል። ሀዘናችንን ከዚህ በኋላ ጨርሰናል። በኢትዮጵያ ምድር ላይ 2 አይነት ለቅሶ እያንዳንድ ትሰማለህ። እኔ ሮማን ከሞትኩ የአዲስ አበባ ልጅ እስከ 40 ቀን እየተመላለሳችሁ እንደነፋ ለቅሶ እንድታለቅሱልኝ በዚህ አጋጣሚ ነግርሃለሁ። ለምንድን ነው እኔ ሮማን አንድ ቀን ሞቼ ለቅሶ ላይ ለቅሶ ጨርሰናል አይሉም ቤተሰቦቼም? እኔም አልፈልግም። እንደ ድሮ ነው መለቀስ ያለበት። ለምንድን ነው በአንድ ቀን ዘግተናል? ለነገሩ ረስቸው እኛ ቤት ሳቢ ችግር የለብንም። እስከ 40 እኔ ከሞትኩ ብሞት እንኳን ነግራናለች ቲክቶክ ብላችሁ ተናገሩ። እኛ ቤት ሄዳችሁ ነግራናለች እስከ 40 እንመጣለን ብላችሁ እስከ 40 እኔ ሮማን ከሞት እስከ 40 ለቅሶ እኛ ቤት አለ። እንዲህ እኔ ሞቼ በአንድ ቀን ኖ እንዳትረሱ። ስላሴም የስላሴ አስተዳዳሪና የስላሴ እንትኖች ቦታ ቢሞላ እንኳን ፊት ለፊት ቸርቹ ጋር ለእኔ ቦታ የዝርያ ተብሎ ከአሁኑ እንዲያዝልኝ በማስጠንቀቂያ ተናግሬያለሁ። ስላሴ ቪአይፒ ነው የምቀበረው። እንዴ ስላሴ አይቀበርም ሰው ምናምን አላሉ። እቀበራለሁ። አርቲስትና ዘፋኝ ካልሆነ አይቀበርም። ዘፈን አውጥቻለሁ። አሁን ነጠላ ይለቀቃል። ዘፈኔ ሎሚ ጽባ የሚለውን ዘፈን ብርቱካን ፓፓዬ ጨምሬ ድብና አድርጌ አውጥቼ አርቲስት የሚል ስም ተይዞልኝ እቀበራለሁ። ስላሴ እስቲ ከልክሉኝ። እናታቸው ወልዳቸዋለች። እንዴ አርቲስት ምናምን ካልሆነ እና የሆነ ነገር ካልሰራች ስላሴ አትቀበሪ አለኝ። ዘፈን ከቻልኩ ደግሞ ኢትዮጵያ ሄጄ የሆነች ድራማ ነገር ላይ እሳተፋለሁ። አርቲስት መሆን አለብኝ እንደዛ ለመቀበር? ወይ ባለ እንትን የፖለቲከኛ
ይበቃኛል። እኔ ለጠላ ሎሚን ብርቱካን ፓፓዬ ጨምሬ ነጠላ ለቃለሁ። እኔም አርቲስት ነኝ እንዴ? ስላሴ ሜክ ሹር ይሄ ሁሉ የምሰማኝ ቲክቶከር ነው ምናምን ቲክቶከር ተንተክታኪም ሁላ ምዛዜን ኦልሬዲ ሰጥቻለሁ። በቪአይፒ ኢትዮጵያ ውስጥ ደግሞ ጌስዋት ለብቻችሁ ሳቢ ካላችሁ ጀት ነው ፕሌን ለብቻችሁ ካናዳ ከፍላችሁ መሄድ ተጀምሯል። እኔ እድሩንም ትቼዋለሁ። እድር ምናምን አልመሰረትም ትቼዋለሁ። ግን እያንዳንዳችሁ በጀት በግል ጀት ለብቻዬ ራሱ ነው የምፈልገው። ኬትም አባታችሁ ብሩን አዋጡ። አይ ዶንት ኬር እንዴ ደከመን ለስጋ ለነፍስ ሳንሰራሉ። ምን ሆኜ ነው ሳልሞት ግን አሟሟቴን የማወራው? አያችሁ ቲክቶከሮች ጨልለናል። ብንሄድ ይሻላል ብንሄድ ይሻላል። ዶኒ ማኛ ቅብ ዥርዥር ነው የሚለው። ጂጂክያ የምታወራውን አታውቅም። እዮዳ ቦርጫም እኔ ራሴ ስለማይመለከተኝ ስሞት ልቀበር አልቀበር ለማላቀው ብንሄድ ይሻላል። በጭጨናል። ቲክቶከሮች እንዳለ ቀባዣሪ ወጥቶናል። ብንሄድ ይሻላል እንዳለ ቀባዣሪ እኮ ነው የሆን ነው። ይዋት ሊያሾ ድፍን በግ እየበላች ስታወራ ነው የምትውለው። ታዲያ አንድ ጤነኛ እኮ ጠፋ። ቤታዮ ሳታማክረን 6 ወር ሙሉ ዳይት አድርጋ ብቅ ብላ አስደንግጣን። ታዲያ እሷስ ብትሆን የእኛ ድንጋጤ ጥሩ ነው? 6 ወር ሙሉ ተደብቃ ዳይት ስታረግ ሳትነግረን እሷ ራሷ ልክ ናት። ሁላችንም ብንሄድ ይሻላል። ሀቢባ ዛሬ በእንትን ታፍና ታማን ያየሁት። ታዲያ ብንሄድ አይሻልም? እንዳለ እየታመምን ነው ግማሾቻችን ጠቅላላ። ሀቢባ ቲክቶኳን እየዘጉ በሽታ ላይ ጥለዋታል። ብንሄድ ይሻላል። አብረን እንሂድ ብንላቸው ዮኒ ማኛ ይጃለሁ ብሎ በማግስቱ ገደልኳቸው ብሎ ብቅ ነው የሚለው። እኔ ሁሉም ሞቶ ካላየው የትም አልሄድም። ብንሄድ ይሻላል ብዬ ቀጢ መጀመሪያ ቢሉኝስ ይሄዱና ይለቁ፣ ከኋላቸው ከተላቸዋለሁ።